ሰላም። የሰው ልጅ ታሪክ በጠፉ ስልጣኔዎችና መዛግብት የተሞላ ነው ብለን ብዙ ጊዜ እንሰማለን። ግን እስቲ አስቡት፣ ያ ሁሉ የጠፋ እውቀት እውነትም ፈጽሞ ጠፍቶ ባይሆንስ? ዛሬ የምናየው የታሪክን ታላላቅ ምስጢሮች በዝምታ ስለጠበቀ አንድ ጥንታዊ ቋንቋ ነው። እስቲ ላፍታ ቆም ብለን እናስብ። በቃ ለዘላለም ጠፉ ተብለው የምታሰቡት እነዚያ ጥንታዊ መጻሕፍት እውነትስ ጠፍተው ባይሆንስ? መልሱ በጣም ያስገርማል። አልጠፉም። ይልቁንም ከዓለም ዓይን ተሰውረው ለ2000 ዓመታት ያህል በአንድ ጥንታዊ ቋንቋ ውስጥ ሲጠበቁ ነበር። እንግዲህ ለዚህ ሁሉ ምስጢር ቁልፍ የሆነው ቋንቋ ግዕዝ ይባላል። እስኪ ምንነቱን ትንሽ እንመልከት። እሺ፣ ግዕዝ ምንድን ነው ስንል በጣም ረጅም ታሪክ ያለው ጥንታዊ የኢትዮጵያ ቋንቋ ነው። ታሪኩን ስንመለከት ከድንጋይ ላይ ከሚቀረጹ ጽሑፎች ተነስቶ በብራና ላይ አልፎ ዛሬ እኛ ወዳለንበት የወረቀት ዘመን የደረሰ በቃ ሕያው የታሪክ ማህደር ነው ማለት እንችላለን። ግዕዝን ግን በጣም ልዩ ከሚያደርጉት ነገሮች አንዱ ራሱን የቻለ የጽሑፍ ሥርዓት ያለው መሆኑ ነው። ይህ ነገር እኮ ቀላል አይደለም። እስቲ አስቡት፣ በዓለም ላይ በሺዎች የሚቆጠሩ ቋንቋዎች አሉ። ከነዚህ ሁሉ ውስጥ የራሳቸውን ፊደል የፈጠሩት በጣም ጥቂቶች ናቸው እና ግዕዝ ከነዛ ብርቅዮች አንዱ ነው ማለት ነው። ይህ በጣም ትልቅ ነገር ነው። ያው ፊደል ብቻም አይደለም፣ የራሱ ቁጥር አለው። የራሱ የሆነ የተሟላ የሰዋስው መዋቅር አለው። ይህ ሁሉ ሲደመር ግዕዝን ራሱን የቻለ የተሟላ የቋንቋ ስርዓት ያደርገዋል። እሺ፣ ታዲያ ይህ ጥንታዊ የአፍሪካ ቋንቋ ከሀገሩ አልፎ የምዕራባውያን ተመራማሪዎችን ቀልብ የሳበው ለምንድን ነው? ምን አግኝቶበት ነው? በቃ ሁለት ዋና ዋና ምክንያቶች አሉ። የመጀመሪያው መጽሐፍ ቅዱስ ከተተረጎሙባቸው የመጀመሪያ ቋንቋዎች አንዱ ግዕዝ መሆኑ ነው። ሁለተኛው ምክንያት ግን በጣም የሚያስገርምና እውነት ለመናገር የዓለምን የታሪክ እይታ ሊቀይር የሚችል ነገር ነው። እሱን ምንድን ነው? ግዕዝ በሌላ በየትኛውም የዓለም ክፍል የማይገኙ ሙሉ ለሙሉ ጠፍቷል ተብሎ የሚታሰቡ መጽሐፍትን ይዞ መገኘቱ ነው። እስቲ ያስቡት፣ በሌላ ቋንቋ ተጽፈው የጠፉ ግን በግዕዝ ትርጉም ብቻ ሙሉ ለሙሉ ተጠብቀው የቀሩ መጽሐፍት። ግዕዝ ባይኖር ኖሮ ይህ ዕውቀት ለዘላለም ይጠፋ ነበር። ለምሳሌ ያህል መጽሐፈ ሄኖክን ውሰድ፣ ወይም መጽሐፈ ኩፋሌን፣ ዕርገተ ኢሳይያስንም። እነዚህ መጽሐፍት ሌላው ዓለም ላይ ሙሉ ለሙሉ ጠፍተዋል። የሚገኙት በግዕዝ ብቻ ነው እና ይሄ ለታሪክ ተመራማሪዎች፣ ለሃይማኖት ምሁራን በጣም ትልቅ ነገር ነው። ያለን አይደል? ግዕዝ ማለት በቃ ቋንቋ ብቻ አይደለም፣ ከዚያም በላይ ነው። የዓለምን ታሪክ የጠበቀ ውድ ቅርስ ነው። የግዕዝን ዋጋ በጣም በሚገባ የሚገልጽ አንድ አባባል አለ። እሱም ግዕዝ በውስጡ የያዛቸው ስነ ጽሑፎች ኢትዮጵያ ለዓለም ካበረከተቻቸው ውድና እንደ ዕንቁ ከሚቆጠሩ ቅርሶች መካከል ዋነኛው ነው ይላል። ይህ ሁሉ ነገር እንግዲህ ወደ አንድ ትልቅ ጥያቄ ይወስደናል። ልክ በግዕዝ ውስጥ እንዳየነው በሌሎች የዓለማችን ጥንታዊ ቋንቋዎች ውስጥ ተደብቆ እኛ እስክናገኛቸው ድረስ የሚጠብቁ ስንትና ስንት የጠፉ እውቀቶችና ምስጢሮች ይኖሩ ይሆን?